ዓለማችን ላይ ሪስክ ካላቸውና አስፈሪ ስራዎች ናቸው ተብለው ከተመደቡት ውስጥ የእነዚህ ሰዎች ስራ ነው። እነዚህ ሰዎች ፍላይት ቴስት ፓይለት ይባላሉ። አውሮፕላን ከተመረተ በኋላ ለመጀመሪያ ጊዜ የሚያበሩት እነሱ ናቸው፣ ቼክ የሚያደርጉት ማለት ነው። ያው አንድ ፕሌን ከተመረተ በኋላ ሲሙሌተር ቴስት አለው። በምስለ በረራ ሁሉ ነገር ቼክ ይደረጋል። ከዛ በኋላ ወደ ሪሌ ክራፍቱ ነው የሚሄደው። ሪሌ ክራፍቱ ሲሄዱ ደግሞ እነዚህ ሰዎች ያስፈልጋሉ ማለት ነው። እነዚህ ሰዎች የቀድሞ ተዋጊ ጀቶችን ምናምን የሚያበሩ ኔቪ ውስጥ የሚሰሩ ሰዎች ናቸው ብዙዎቹ ማለት ነው። በጣም ነው በቃ ፕሌኑን እንዴት እንደሚያደርጉት ይዩት። አሁን እዚህ ጋር 777 የሚባለው አዲሱ የቦይንግ ምርት ነው እና እሱን አሁን ቨርቲካል ቴክ ኦፍ እንዴት እንደሚያነሱት ምናምን የሌለ በቃ ድራማቲክ ነገር ነው የሚሰሩት እና በደንብ ነው ቼክ የሚያደርጉት ሬንጁን፣ ፍላይት ሬንጁ ምን ያክል እንደሚሄድ፣ ፊውል ኤፊሸንሲው ምን ያህል እንደሆነ በበረዶ በሞቃታማ አካባቢ እና ደግሞ ብሬኮቹን ላንዲንግ እና ደግሞ ቴክ ኦፍ ዲስታንሱን ሁሉን ነገር ነው ቼክ የሚያደርጉት። ሁሉን ነገር ቼክ አድርገው ነው በቃ ለካምፓኒያቸው የሚያስረክቡት ማለት ነው። ብዙ ጊዜ እነዚህን ሰዎች ሀየር የሚያደርጓቸው እነ ቦይንግ እነ ኤርባስ ምናምን ናቸው ብዙ ጊዜ እና ደግሞ ስራው እንደ ሪስክ እንዳለ ሁሉ ደሞዛቸውም ትንሽ ከፍ ያለ ነው ከሌሎቹ ፓይለቶች ማለት ነው። ስፔሻሊ አሁን ዝቅተኛ የሚባለው አይ ቲንክ 130 ሺህ አካባቢ ነው። ከፍተኛ ደግሞ የሚባለው ደግሞ እስከ 240 ሺህ ድረስ ይከፈላቸዋል ዶላር ማለት ነው በአመት ኦልሞስት በእኛ ከመታችሁት ወደ 30 ሚሊዮን ብር አካባቢ በጣም ሲኒየር ያደረገ የቴስት ፍላይት ፓይለት ያገኛል ማለት ነው። እና ደግሞ ይገባዋል፣ ምክንያቱም በጣም ሪስክ ይወስዳል። እዩት፣ ፓራሹት አድርገው ምናምን ነው የሚገቡት እና በጣም ሪስክ አለው የሚባል የስራ ዘርፍ ነው። እናንተ ይህን ስራ ትሰሩታላችሁ? 30 ሚሊዮን በአመት ይከፈላችሁ? መቻችሁ።